ሰላም፣ እንዴት ናችሁ? ዛሬ ሁለት አጫጭር ጽሑፎችን የሜሪ ፈለቀንና የህይወት ምሻውን ይዤላችሁ መጥቻለሁ። እባካችሁ ላይክ በማድረግ ጀምሩ። ከሜሪ ፈለቀ ሞካሪና አስሞካሪ። ሜሪ ማስጠንቀቂያ አላት። አልባሌ ነገር የማትወዱ ሰዎች አትስሙ። ይህንን አልፋችሁ ካነበባችሁት ደግሞ እንዳትመክሩኝ ትላችኋለች። ከንፈር መሞከር እፈልጋለሁ አልኩት። እስከ ዛሬ ተስመሽ አታውቂ? እስከ ዛሬ ፈልጌ አላውቅም። ከንፈሩን አቀበለኝ። ወራት ነጎዱ። ድንግል መሆን አልፈልግም አልኩት። ገና እኮ 18 ዓመትሽ ነው ማሬ፣ ለምን ትንሽ አትቆይም? አሁን ነው የምፈልገው። አክሱሙን አቀበለኝ። ወራት ነጎዱ። ጫት ለጥናት ጥሩ ነው ሲሉ ግቢ ሰማሁ። መሞከር እፈልጋለሁ። አያያያይ ጥሩ አይደለም ማሬ፣ ስሞትልሽ አትሞክሪ አለኝ እያንገፈገፈው። ልንገር ብዬ ነው እንጂ መሞከር አይቀርም። እነ ቤቲ ዛሬ እንቅማለን ብለዋል። ሳልጨርስ ቀድሞ እሺ በቃ ፍቅሬ፣ እሺ መሞከር ከፈለግሽ እኔም አብሬሽ ሞክራለሁ፣ ከኔ ጋር ቃሚ። ጫቱንም ፍራሹንም ሰጠኝ። መቃም በፈለግኩ ቁጥር ከስራ እየቀረ አብሮኝ ቃመ። ወራት ነጎዱ። ልመረቅ ስለሆነ ስክር ማለት ፈልጋለሁ፣ ክለብ ውሰደኝ አልኩት። እሺ እንደፈለግሽኝ እጠብቅሻለሁ አለኝ። መጠጡን ቀዳልኝ። እንደፈለግኩ ሆንኩ። ሰዓታት ነጎዱ። ማጨስ ፈልጋለሁ። እማ ስካሩ አይበቃም? ፕሊስ ጭሱ ይቀር። ላፏለኝ እንጂ የፈለግኩትን ሳልሞክር ማቆሚያ እንደሌለኝ ያውቃል። እሺ ገዝቼልሽ ልምጣ። አልፈልግም። የተጨሰ ግማሽ የደረሰ ሲጋራ ነው ማጨስ የምፈልገው። እንዲያውም ያን ሰውዬ ስጠኝ እለዋለሁ። እሺ በቃ የተጨሰ አይደል ማጨስ የምትፈልጊው? በቃ እኔ አጭሼ እሰጥሻለሁ። ከሌላ ሰው ከንፈር ተውሰሽ አታጭሽም። አጭሶ ሰጠኝ። አጨስኩ። እስክመረቅ በጨፈርኩ ቁጥር የተጨሰ ሲጋራ አቀበለኝ። ዓመታት ነጎዱ። ብዙ ዓመታት። እንደተመረቅኩ ከሀገር ወጣሁ። ተራራቅን። ከጊዜ በኋላ መገናኘት አቆምን። አገባሁ፣ ወለድኩ። ለበዓል ወደ ሀገር ቤት ተመልሼ ሳለሁ መንገድ ላይ አየሁት። ደነዘዝኩ። ያ ሊነኩት የሚያሳሳ ቆዳው ከስሎ የሚንጠራራ መለሉ ቁመናው ጎብጦ የሚያኮራ ደልዳላ አካሉ ኮስምኖ አይሆንም፣ እሱ አይሆንም። አቁምልኝ ጮኩ ባሌ ላይ። ዘልዬ ወረድኩ እና እጁን ይዤ አስቆምኩት። እማ አንቺ ነሽ? ዝካሬ እያስቃዣኝ ነው አለኝ። ከቃላቶቹ እኩል የርካሽ መጠጠርን እየተፋ። አባ አንተ ነህ? ምን ሆነሃል? በኢየሱስ ስም ምን አገኘ? ታመህ ነበር? በኢየሱስ ስም ደህና ነህ? ቆይ ምንድን ነው የተፈጠረው? እማ አንቺ ነሽ የተከሰትሽው። ሌላ ማን አለ? አንቺ። የሆነ የአዳም ረታ መጽሐፍ ውስጥ ያለው ገጸ ባህሪ የሆንኩ መሰለኝ እንጂማ እኔ በእውነታው ይህችን ሴት ልሆን አልችልም። በሱስ ምክንያት በተደጋጋሚ አማኑኤል ሆስፒታል እንደነበረ ነገረኝ። በዚያ ምክንያትም ስልክ ኑሮት ስለማያውቅ ላገኘው እንዳልቻልኩ አብራራልኝ። እማ አንቺ ማለት የምትበሪ ቢራቢሮ ነሽ። ነፃ ይሆንሽ፣ ነፃነትሽን የምትወጂ፣ ካልሞከርሽ የማታረጋግጪ። ሁሉን ሞክረሽ እኔን ጨምሮ ሁሉን ተውሽ። ሁሉን አስሞከርኩሽ፣ ከሁሉ ተጋባሁኝና ቀረሁ አለኝ። አይ አይሆንም። የአዳምን አንዷን ገጸ ባህሪ ማውኛለሁ። ነፃነት
ሌላውን የገደለ ነፃነት፣ በሌላው ባርነት ላይ የቆመ ነፃነት፣ የአባን ገጽ ያከሰለ ነፃነት። አሁን ደግሞ ከህይወት ምሻው ለእርቃን ሩብ ጉዳይ ከተሰኘ መጽሐፏ ከአባዬ ሚለውን እነሆ። ይህንን ኮንዶሚኒየም ቤት ለማግኘት ከ3 ወራት በላይ ተንከራትቻለሁ። ኪራይ ነው። ዛሬ አዲስ አበባ ላይ ፍላጎትንም አቅምንም አጣጥሞ የሚገኝ የኪራይ ቤት ማግኘት ህልም ነው። እኔ ደግሞ የብር ችግር እንደሌለበት ሰው ስመርጥ አይን የለኝም። ሀብታም ስላልሆንኩ ጠባብ ቤት መኖር ይፈረድብኝ። ግን ጠባብም የተግማማ መሆን አለበት? የለበትም። ለዚህ ነው ይህንን 4ኛ ፎቅ ላይ የሚገኝ በጣም ጠባብ ግን ንጹህና ሰላማዊ ስቱዲዮ ኮንዶሚኒየም ለማግኘት 3 ወራት የፈጀብኝ። ከንጽህናው ጸጥታው፣ 4ኛ ፎቅ ጥግ ላይ ክትት ብሎ መገኘቱ ማረከኝና ተከራየሁት። ግን ይሄ ታሪክ ስለ ተከራየሁት ስቱዲዮ ኮንዶሚኒየም አይደለም። ስለ ንጽህናውና ጸጥታውም አይደለም። ስለ ሰፈሩ ከተማ መሃል መገኘትም አይደለም። ስለ አዲሷ ጎረቤቴ እህትዬ ማጓይሽ ነው። ታህሳስ ላይ ቤቱን ቀለም አስቀብቼ እቃዎቼን ሸክፌ ገባሁ። በገባው ዕለት ነው እህትዬ ማጓይሽን ያገኘኋትና የተዋወቅኳት። ቅዳሜ ነበር። ከቀኑ 9 ሰዓት ይሆናል። እሷ ፎቁን እያረፈች እንደወጣች በሚያስታውቅ ሁኔታ ትንፋሿ ቁርጥ እያለና እያለከለከች በር አጠገብ የሚገኘው በሯ ጋር የቤቷን ቁልፍ እያንቀጫቀጨች ስትደርስ እኔ ደግሞ ውስጥ ያለውን እስካስተካክል ውጭ የተኳቸውን ኮተቶቼን ወደ ቤቴ ለማስገባት ስወጣ ነው ፊት ለፊት የተገጣጠም ነው። እንዳየዋት የተሰማኝ ነገር ያለ ቦታዋ የምትገኝ ሰው መምሰሏ ነበር። በእድሜ 60 ቤት ትሆናለች። ነገር ግን ሙሉ በሙሉ የሸበተው ጸጉሯ ብዙ ጊዜ እድሜያቸው ሄደ ሰዎች ላይ እንደማየው ስስና እንክብካቤ ያጣ አልነበረም። ዘንፋላና በስነ ስርዓት የተተኮሰ ነበር። አለባበሷ አሁንም በሷ እድሜ ያሉ ሴቶች እንደሚያዘወትሩት ሰፊ ልብስ ላይ ሌላ ሰፊ ልብስ፣ ግራጫ ቀለም ላይ ቡናማ፣ ወፍራም ሹራብ ላይ ወፍራም የአንገት ልብስ አይነት አልነበረም። ድልድል ያለና ውብ ሰውነትም አላት። በልኳ ግን ሳይጠብ የተሰፋ ቆንጆና ደማቅ ቢጫ ቀሚስ አጠር ካለ ሰማያዊ ክፍት ሹራብ ጋር ለብሳለች። ተረከዙ አጭር፣ ፊቱ ሹል ጥቁር ጫማ አድርጋለች። የምታምር ትንሽዬ ቡናማ ቦርሳ አንግታለች። ደርባባ ነች፣ ዘንጣለች። እንዴት ዋልሽ ልጄ ስትለኝ ነው እድሜዋን ከዝነጣዋ ያስታረኩት። ደህና ይመስገን አልኩኝ ፈጠን ብዬ። ጎረቤትሽ ነኝ፣ እንኳን ደህና መጣሽ። እማዋይሽ እባላለሁ። አመሰግናለሁ፣ ኤደን እባላለሁ መለስኩላት። ሳናግዝሽ ገባሽ? አሁን ምን ልርዳሽ? አለች አይኖቿን ተመሳቅለው የተኮለኮሉት ውጭ የተዘረገፉ እቃዎች ላይ አሳርፋ። ግድ የለም ብዙ አይደለም ጨርሻለሁ አልኩ አሁንም ፈጠን ብዬ። በይ ስትረጋጊ ቤቴ ነይና ቡና ጠጪ አፈር አልኩና አይ እስ እንኳን ሌላ ቀን አልኩ። እያግደረደረችኝ ከሆነ መግደርደሬ ነበር። ኖንሴንስ፣ እያግደረደርኩሽ አይደለም። ጎረቤት መተዋወቅ አለበት። ቡና ማፍላቴ ስለማይቀር እቃሽን ቦታ ቦታ ሲጅና እንጠጣለን። አሁን ጥያቄ አልነበረም። ትልቅ ሰውም ስለሆነች ጥያቄም ስላልነበር ምርጫ ጥቼሽ ያልኳት። 11 ሰዓት ገደማ ላይ የብረት በር ተንኳኳች። እማዋይሽ ነበረች። ነያ ቡናው ደርሷል አለችኝ። በሬን ቆልፌ ተከትያት ቤቷ ገባሁ። ቤቷ አዲስ በተቆላ የቡና ጠረንና ለአፍንጫ በሚጥም ዕጣን ጭስ ተጨናንቃ ተቀበለችኝ።
ረከቦትና ሲኒዎቹን በአይኔ ብፈልግ የሉም። ዕጣን ማጨሻውን ለማግኘት በሞክር አልቻልኩም። ከመቀመጤ ዛሬ ገብተሽ መቼስ ምግብ አልሰራሽም ብላ ምን የመሰለ ፍርፍር አበላችኝ። ጎንደር ያለችውን ባለሙያ እናቴን አስታወሰችኝ። እስክጠግብ ጥርግ አድርጌ በላሁ። ከዚያ ደግሞ ባለመድኩት ሁኔታ ረከቦት ፊት ተቀምጣ ሳይሆን ኩሽና ገብታ በፈረንጅ የቡና ማፍያ የተፈላ ቡና ከለመድኩት ሚጢጢ ሲኒ 3 እጥፍ የሚበልጥ ጆሮዋም ስኒ ቀርታ ያዢ አለችኝና የስኳር ዕቃውን ከነማንኪያው ፊት ለፊቴ ገፍታ ተቀመጠች። ዕጣኑ ኬት ነው የሚመጣው አልኳት ግር ብሎኝ። መኝታ ቤት የመስኮት ጋር ነው ላምጣው? አንዳንድ ሰው ፊቱ ሲጨስ አይወድም ብዬ ነው አለችኝ። አይ ይሸተኛል፣ ግን ላየው ስላልቻልኩ እንዲያው ልጠይቅሽ ብዬ ነው መለስኩላት። ምትወጂ ከሆነ ይምጣ። እወዳለሁ፣ ግን ቡና ግን ሁሌ እንዲህ ነው የምታፈው አልኳት። ብዙ ጊዜ የማውቃት አይነት ስሜት ይሰማኛል። እንዴት? ያለ ረከቦት ምናምን? ምን ነው ቆሌውን ገፈፍኩብሽ እንዴ? የቅርካ ሶፋዋ ላይ እየተስተካከለች ሳቀች። በጣም ለረጅም ጊዜ የማውቃት አይነት ስሜት ይሰማኛል። አይ ገርሞኝ ነው፣ አልተለመደም። እኔ ሁሉ ነገር ያልተለመደ ነው መሰለኝ፣ ብዙ ሰው ይለኛል አለች። አሁን ደግሞ ፈገግ ብላ እውነቷን ነው። ይህቺ ሴትዮ በእድሜ ቢያንስ 35 ዓመት ትበልጠኛለች። ቤትና ሁኔታዋ ግን አፍላፍ ላይ ይሸታል። ወጣት ወጣት ይላል። ቤቷ በመደበኛ ሀበሻ ቤት ያልተለመዱ ቀላልና እንግዳ ግን ውብ ዕቃዎች የተሞላ ነው። ሶፋ ወይንም ወንበሯ፣ መጽሐፍ መደርደሪያዋ ሙሉ በሙሉ የቀርከሃ ነው። የቤቷ ግድግዳ በስዕሎች የተሞላ ነው። መጋረጃዋ የአገር ልብስ ጨርቅ ነው። ጠረጴዛዋ በቃጫ የተለበጠ ነው። ምንጣፏ ስጋጃ ነው። ትራሶቿ በግዕዝ ፊደላት ያሸበረቁና ባለ ህብረ ቀለም ልብስ ያጌጡ ናቸው። ያ ሁሉም እናቶች ቤት የምናየው ለበዓልና ለእንግዳ ብቻ የሚወጡ ዕቃዎች የታጨቁበት መልከ ጥፉ ባለመስታወት ቡፌ የላትም። ያ ከቤት የሚበልጠው ባለ7 መቀመጫ የሶፋ ቡድን የላትም። ያ ግድግዳ የሚበላው ሁሉ ቤት ያለው ሰፊ ቴሌቪዥን የላትም። ሁሉ ነገሯ እንግዳ ነው። ሁሉ ነገሯ ያልተለመደ ነው። ከዚያ ቀን በኋላ ቤት ካለው ሳላገኛት ቡና ሳላጣጣት አልቀርም። ለሚቀጥሉት ወራት ቶሎ ቶሎ በተገናኘን ቁጥር ስለማዋይሽ ብዙ አወቅኩ። 62 ዓመቷ ነው። አግብታ አታውቅም። አንዲት ልጅ አለቻት ወይም ነበረቻት ሳታገባ፣ ያውም ገና በ19 ዓመቷ ስላረገዘች ቤተሰቦቿ ዓይንሽ ላፈር ሲሏት የልጁ አባት ወላጆች ጋር ትጠጋለች። አጋም ሆኑባት። አንገበገቡኝ ስልሽ አለችኝ። ያንን ክፉ ጊዜ ዳግመኛ እየኖረች ይመስል ፊቷን ቅጭም አድርጋ። እሱም ልጅ ነው፣ ሊከላከልልኝ አልቻለም። ጭራሽ ኮሌጅ ጥሎኝ ገባ። ሲብስብኝ ስጋቸውን አይጥሉም ብዬ እርጥብ ልጄን ጥዬ ወጣሁ። ከዚያ በኋላ ልጄን ብለሽ አልሄድሽም ብዬ ጠይቂያት ነበር። ሞከርኩ፣ ግን ማን አስጠግቶኝ። እንደምንም እማማ ጽዮን ጋር ሙያ ተምሬ ገንዘብ መያዝ ስጀምር ዓይንሽን እንዳናይ ብለው ላስቀርባሉኝ። እንባዋ ዓይኖቿን ሞላ። እዚህ ጋር እማማ ጽዮን ደግሞ ማን ናቸው ብዬ መጠየቅ ፈልጌ ነበር። ግን ይህን ጥያቄ ለመጠየቅ ትክክለኛው ሰዓት ስላልነበር ተውኩት። በዚያ ፋንታ እና ታዲያ ከልጅሽ ጋር በቃ በዚያው ተለያይታችሁ ቀራችሁ ማለት ነው ብዬ ጠየቅኳት። ከፍ ስትል አያቶቿ ቤተክርስቲያን ይዘዋት ሲሄዱ በሩቅ አይ ነበር። ትሰርቀናለች ብለው ስለሚያስቡ ያለው ጥምሻ አጀብ አይወጡም ነበር። ልጄን እንዲሁ በሩቁ እያየው እንባዬን ሳፈስ እንደለመድኩት በአንድ ወር ጠዋት ቤተክርስቲያን ሲሄዱ ለማየት በሄድም አይወጡም፣ ብጠብቅ አይወጡም።
ብዙ ሰዓት ሲሆነኝ እዚያ አካባቢ አንድ ዳቦ ቤት ነበር። ሰውየው ያዝንልኝ ስለነበር የአይኖቼን መንከራተት የጥበቃዬን ርዝመት አይቶ ነው መሰለኝ የቆምኩበት ድረስ መጣና እነርሱ እኮ ቤቱን ሽጦ ሄደዋል፣ እድምሽን አውጪ እንግዲህ ብሎ አረዳኝ። ማልቀስ ጀመረች። ጨነቀኝ። የማደርገው ጠፍቶኝ ዝም ብዬ አያት ቀጠልኩ። ለቅሷን ከዚህ በላይ መቋቋም ሲያቅተኝ በቃ ተይው፣ አስለቀስኩሽ፣ አሁን ቆንጆ ቡና ላፍላልሽ በረከቦት አልኳት። ግራ ክንዷን ባለውልሽ ዳበስ ዳበስ እያደረግኩ በመከራ ማልቀስ አቁማ እሺ ብቻ አለችኝና ወደ እኔ ቤት ሄድን። በሌላ ቀን በአንዱ ያዘቦት ቀን ከስራ ገብቼ ፊቴን ከመታጠቤ በሬ ተንኳኳ። እትዬ ማዋይሽ ናት። እጇን አውቀዋለሁ። ከፈትኩ። በምታዘወትረው ቀይ ቀሚስ ላይ ከዚህ በፊት አይቼው የማላውቀውና ከንግግር በላይ የሚያምር በሀበሻ ጥበብ የተሰራ ካባ ደርባ በሬ ላይ ቆማለች። ወይኔ ካባሽ ሲያምር አልኳት ሰላምታ ሳልሰጣት። ከመቀመጧ ባለፈው እማማ ጽዮን ሙያ አስተምራኝ ስራ ተቀጠርኩ ስልሽ ለምን ስለማማ ጽዮን አልጠየቅሽኝም አለችኝ። ምክንያቴን ነገርኳት። እማማ ጽዮን የመጀመሪያዋ የሀበሻ ልብስን ለገበያ እንዲሆን አድርጋ የሰራች ሴት ናት። የዛሬ ዓመት ነው በ100 ዓመቷን ያረፈችው አለችኝና ብዙ ታሪክ አወራችኝ። ይሄ ካባ የእማማ ጽዮን ነው አልኳት። አሁንም ከውቡ ካባ አይኖቼን ማንሳት እያቃተኝ ጠርጠሩስ ካለች በኋላ የእጅ ጥልፉን ድንቅነት የማይደገም መሆኑን እያስረዳችኝ ከቆየች በኋላ ወደድሽው አለችኝ። በጣም አልኳት ሶስቱንም ፊደላት አለቅጥ ጎትቼ። ጎሽ ላንቺን ያመጣሁት አለችኝ። የካባውን ውብ አዝራሮች በጥንቃቄ ፈታ እያወለቀች ለሚቀጥሉት 5 ወይም 6 ደቂቃዎች እኔ አልወስድም እሷ ውሰጂ ስንባባል አለፉና መጨረሻ ላይ አሸንፋኝ እንባ ባይኔ ሞልቶ እያመሰገንኩ ተቀበልኳት። ለብሰሽማ አሳይኝ አለችኝ። ጥቁር ከናተሬን ሳላውልቅ ለእጅ የሚከብደውንና እሷን የሚሸተውን ድንቅ ካባ በቀስታ ለብሻ ያሳየዋት። ጠረኗ ጎንደር ያለችውን የናፈቀችኝን እናቴን ያስናፍቀኛል፣ ወደ ያስብሰኛል፣ ግን ራሱ ደግሞ መልሶ ያጽናናኛል። ደስ አለኝ ልጄ አለችኝ ሳቅ ብላ። ልጄ ስትለኝ እማዬን መምሰሏ፣ ልጅ አባባሏ እማዬን ማስታወሱ። የምላት ጠፍቶኝ ምን እንደምልሽ አላውቅም ስላት ብቻ ደራሽም መቼም ለማንም እንዳትሰጪው ልዩ ቃል ነው። እማማ ጽዮን ራሷ እንደ ልጇ የምትሳሳለት ካባ ነበር። ልጄን ሳገኛት እሰጣታለሁ ብዬ ነው ጨክና የሰጠችኝ። ለእሷ ነበር ይህን ሁሉ ዘመን ያስቀመጥኩት አለችኝ። አሁን ከበደኝ። እንደገና አልወስድም ብዬ አሻፈረኝ አልኩ። እንደገና ተቆጥታ አሳመነችኝ። ውብ ካባ ብቻ ሳይሆን ታላቅ አደራ የተሸከምኩ ያልከበደኝ። በዚህ ጊዜ በጣም ተቀራርበናል። ብዙ አውርተናል፣ ብዙ ተካፍለናል። ያንን ቀን ግን በማላውቀው ገመድ ከትዬ ማዋይሽ ጋር ላልለያይ የተያያዝኩ መሰለኝ። ካባውን አውልቄ ከክት ልብሶቼ በላይ አጣጥፌ ያስቀመጥኩትና ቡና ካፈላሁላት በኋላ የልጄን ጉዳይ መጨረሻ ማወቅ አትፈልጊም ሄደ አለችኝ። እፈልጋለሁ ግን ላስቀይምሽ ደግሞ አልፈልግም አልኳት። አላለቅስም። አሁን እንግዲህ ይሄኔ 43 ዓመት ይሆናታል። እናት በጊዜ ከጀመረች ደግሞ አያት ሆናም ይሆናል። እንዳልኩሽ ሰዎቹ ቤት ሽጠው ሄዱ ከተባለ በኋላ ድፍን አዲስ አበባን አካለልኩ። ታሪኬን ሰምቶ ያልረዳኝ
መጎዳቴን አድምጦ ጥብቅና ልቁምልሽ ያላለኝ አልነበረ። እነርሱ ግን ደብዛቸው ጠፋ። ያኔ እንደ ዛሬ ሰው ፈልጎ ማግኘት ፈተና ነው። ብልብል አቃተኝ። በቃ ወልጄ ጣልኩ ነኝና ቅጣቴ ለዘላለም በልጄ ነገር ማልቀስ ነው ብዬ እግዜርን እንዳሻ ቅጣኝ ብዬ ጣይን ተቀብዬ መኖር ጀመርኩ ልሻለሁ። ከዚያ በኋላ ለማግባት ለመውለድ አልፈለግሽ? ደግሜ ለማፍረስ እንደገና ሁሉ ለመጣል እንዴ? አንዴ ጣልኩትን ማረግ በልጅነት ደንፍላት ያጠፋሁትን ጥፋት ዳግም ልደግም? በፍጹም። ገዳም ባልገባም መመንኮስ በዩ። በቃ እሺ ታዲያ በዚህ ዘመን ሰው እኮ በቲቪም በምንም እርዳታ ይገናኛል እትዬ፣ ለምን አንሞክርም? አይ ገመናን አደባባይ ማስጣት አያስፈልግም። አልፈልግም አልኩሽ እንዴ? ለምን? ሞታለች ቢሉኝስ? እንዴ እትዬ ማጓይሽ ደግሞ አለች ቢሉሽስ? መገናኘት ብትችሉስ? የለችም። ብትኖር ፈልጋ ታገኘኝ ነበር። ታሪኩን ባታውቀውስ? ምንም ቢሆን ሳይነግሯት አይቀርም። ምን ክፉ ቢሆኑ ከየት እንደመጣች ሳይነግሯት አይቀሩም እኮ። ታዲያ ብትገናኙስ? እየፈለገችሽ ቢሆንስ? አይመስለኝም። ቢሆንስ? ሄደን ተይኛ። ከየት መጣ ያላልኩት አይቼባት የማላውቀው ቁጣ መላ ሰውነቷን ተቆጣጠረው። በድንጋጤ አነስኩ። ምንም ሳትናገር በሩን ከፍታ ስትወጣ ዝም ብዬ አየኋት። ሳላያት 1 ቀን አለፈ። ሳንገናኝ 2 ቀን አለፈ። ሳናውራ 3 ቀን አለፈ። በ4ኛው ቀን የኔ ጥፋት ነው ብዬ በሯን አንኳኳሁ። ብዙ አስጠብቃኝ ከፈተች። ሁሉ ነገሯ ልክ አይደለም። ያለ ወትሯ ቤቷም እርሷም ተዝረክርኳል። አሞሻል እንዴ አልኳት። የፊቷን መገርጣት፣ የፀጉሯን በሻሽ መታሸግና የቆሸሸ ቱታ መልበሷን አፈራርቄ እያየሁ እትዬ ማዋይሽ መዘነጥ ቢቀር እንኳን ብትሞት የቆሸሸ ለብሳ አታውቅም። ተጨነቅኩ። በልብስ ክምር ያልተያዘ የቀርከሃ ወንበር ፈለግኩና ቁጭ ከማለቴ በቁሟ ዣ ብላ ስትወድቅ አየኋት። ከድንጋጤ ሳገግም ክንፍ ብዬ ተነስቼ ዋር ከፍክፌባት ነበር። ጎረቤት ኡኡ ብዬ ጠርቼላት ነበር። ህዝብ አሰባስቤላት ነበር። አምቡላንስ አስመጥቼ ሐኪም ቤት አስወስጃት ነበር። እትዬ ማዋይሽ ግን ሞተች። አፈር የለበስናት ቀን ምስኪን ሰው በዚህ ዕድሜው እንዴት አንድነስ እንኳን የስጋ ዘመድ አይኖረውም ብለው የሚያሽሟጥጡ ብዙ ሰዎች ነበሩ። ከሞተች 1 ዓመት ሳያልፍ በአንዱ ሰኞ ስምረት የምትባል የሥራ ባልደረባዬ ቢሮ ተቀምጬ ባለውበት ስትበር የተቀመጥኩበት ድረስ መጣችና ኤዱ ቅዳሜ ኢቢኤስ አይተሻል አለችኝ። አላየውም አልኳት በግዴለሽነት። ወይኔ ይሄ የተለያየ ዘመድ የሚያገናኙበት ፕሮግራም ላይ የሆነች ሴትዮ እናቴ እማዋይሽ አስረስ ትባላለች። ከተለያየን 44 ዓመታችን ነው። ከስዊድን ነው ልፈልጋት የመጣሁት እያለች ስታለቅስ ነበረ። ያንቺ ጎረቤት እማዋይሽ ትሆን እናቷ? ስምረት ተቅለብልባለች። ባለውበት ድርቅ አልኩ። ነገር ሳመነዥጉዬ ቤት ስገባ ፕሮግራሙን በዩቲዩብ አየሁት። አልቃሻዋ ሴትዮ እትዬ ማዋይሽ ቤት ተቀምጦ ሳየው የከረምኩትን የእናቷን የልጅነት ጥቁርና ነጭ ፎቶ ይዛ ከጋዜጠኞች ጋር እያነባች ያዙኝ ልቀቁኝ፣ አባቴ ሞቷል፣ እናቴን አገናኙኝ ትላለች። እትዬ ማዋይሽን ትመስላለች፣ አንጀትም ትበላለች። ካባይን ግን አልሰጣትም። አበቃን። ከተመቻችሁ ላይክ አድርጉ፣ አዲስ ከሆናችሁ ሰብስክራይብ አድርጉ፣
ከወደዳችሁት ለወዳጅ ዘመዶቻችሁ ሼር በማድረግ አጋሩልኝ። አመሰግናለሁ።